ውዶች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ አማን ነው ወይ? ያለው ክብሩ ይስፋ ለመድኃኒዓለም። ሁሉ ሰላም ነው። ሰላማችሁ ብዝት ተረፍረፍ ይበልኝ የኔ ውዶች። ዛሬ ደግሞ የሀገራችን በቆሎ ወይኔ ኢትዮጵያ ትዝ አለኝ። እመቤቴን እንዴት እንደሚያምር በጣም ነው ደስ የሚለው ማለት ነው። ፍሬው ምናምን ነው ውዶች። እግዚአብሔር ነው ዛሬ ገና ክረምት ተገባ መጣ ማለት ነው። ሲያምሩትማ ገና አልተጨማደደ ምን አላል አንዱን ልጥበስና ለቅመሰው እስቲ ማለት ነው። እና ወይኔ ሲያምር አያምርም? እግዚአብሔርም ፍሬው ሲያምር ማለት ነው። እና ውዶች አገራችን መሰለኝ። ላይክ ሸር እያደረጋችሁ አበረታቱኝ የኔ ውዶች። በጣም ነው ደስ የሚለው። እግዚአብሔር ደግሞ ራሱ ማማሩ የኛ ሀገር ነው የሚመስለው ሳይሆን አይቀርም። ግን ስቀምስ ጠይቋለሁ የኢትዮጵያ ነህ የት ነህ ብዬ ማለት ነው። እና ውዶች በጣም ነው ደስ ይለኝ ስታመጣው ሴትዬ ወትማማሪያም ፍሬ ቆይ በገዛ አንዱን ጣብሻ ልቅመሰው። ጣፍጣል አይጣፍጥም? ውይ በጣም ነው የሚያምረው። ማርያም በጣም ማለት ነው። እስቲ እና እንዴት ናችሁ? ደህና ናችሁ ወይ? ምሽቱ ሁሉ ሰላም ነው ወይ? እንዴት ናችሁ? ደህና ናችሁ ወይ? ሀገራችን እሸቱ ምኑ ደስ ይላል። እግዚአብሔር ነገር የመሰለ ሁሉ ነገር የሚገኝባት ኢትዮጵያ ሰላሟን ያምጣልን። ሰላሙን አለን። እሸቱ ምኑ የሚገኝ እኮ ከኛ ነው። እነሱ ገዝተው ነው፣ እኛ ግን አምርተን ነው። ሀገራችን ሰላም ከሆነልን ገብተን የፈለግነውን ማድረግ እንችላለን ማለት ነው የኔ ውዶች። እና አበረታቱኝ፣ ሸር እያረጋችሁ ላይክ እያረጋችሁ ማርያም በጣም ተደሰትኩ ስታመጣው ገና እንዴት ግንባሬ ሁሉ ፈገግ እንዳለ ማለት ነው። እና በጣም ደስ ይለኛል የእሸት ነገር በስማ በጣም ነው የሚያምረው። በጣም ከምንም በላይ ማለት ነው ፍሬው ምናምን። እና የኔ ውዶች ሸር አድርጉ እስቲ፣ ሸር እያረጋችሁ ላይክ እያረጋችሁ ኮሜንት አስቀምጡልኝ። በታማኝነት እኔ መልሳለሁኝ። ሰብስክራይብ መልሳለሁ፣ ላይክ ምናምን አደርጋለሁ። ነገርም ቀቅለው እንጂ አንስቻ አሳያችሁ ነበረ። ግን በጣም ነው የሚያምረው፣ በጣም ከምንም በላይ ማለት ነው የኔ ውድ ነገሮች። እግዚአብሔር ይስጥሽ። እሸት ልታቀምሰኝ ነው ዛሬ ሴትዬ ማለት ነው የኔ ውድ እናት፣ የስደት እናቴ ማለት ነው። ምንም ቢሆን ይኸው አይደለ እናት ናት። እና ይሄን ይመስላል እላችኋለሁ ውዶች። ነገር ብርልቅ ነው ሁሉንም ቀጡን ያለችኝ፣ ግን ብረት ድስት ይችላል አይመስለኝም። ብዙ ነው ማርያም። ወይኔ ኧረ ቤተሰቡ እናቴ በርበሬ ሽሮ ላከችልኝ። አለም በሬ ነው ይኸው። እችኛዋ እናቴ ደግሞ በቆሎ እሸት ገዛች። ገቤው ሞላ ሆኗል ማለት ነው። እና ወዶቼን እንብላ፣ እሸት እንቅመስ ይባላል ሀገራችን። አረ በሞት ያፈርሱሃል። አረ እንከተሰብ ስራ ግፍ እግራችሁን እጥፍ አድርጉት ይባላል ማለት ነው ሀገራችን። እንዳሁኑ ሳይሆን ጓሮ ገብተን ስንቆርጥ እንደዚህ አድርገን ጭረዋል አይደል? ሽተት ስታረጉት ማርያምን ይሄም ይሸታል እንደኛ ሀገር። እናቴ ማርያም በጣም ነው የሚያምረው ማለት ነው። ልጥበስና አንዱን ልተኛ ነበረ ልቅመሰው። ሳልቀምሰው ደግሞ አጉል ነው ነውር ነው አይደለ? እና ውዶች ላይክ ሸር እያደረጋችሁ አበረታቱኝ የኔ ውድ ነገሮች፣ የኔ ማሮች እህቶች፣ የማዳም ቅመሞች ማለት ነው። የማዳም ቅመሜ ታብዬ ተናደርኩ ይላል ተሰማች ገደለችኝ።
እሱ እንኳ የመዳም ቅመሙ ያለኝ ያለ የመዳም ቅመሙ ውድ እንደሆነ አላወቀችም እኮ ታብዬ። ቅመም ከምንም በላይ አሁን ዋጋ የሚወጣ ቅመም ነው። እና አንድ ቀን ስትል ሰምቻት እኔም ደገምኩት ዛሬ ማለት ነው። የመዳም ቅመሞች ሲል ተናደርኩ ብላለች። እኔም ደግሞ ዛሬ ጨመርኩት። ውዶች የመዳም ቅመሞች እና ላይክ ሸር እያደረጋችሁ አበረታቱኝ የኔ ውድ ነገሮች። እመቤቴን በጣም ነው የሚያምረው። በጣም በጣም ማለት ነው። እስቲ ቆይ ከፍ ያለችትን ልጥበስና ልብላት። ይኸው በሉና በላች መባሉ ለማይቀረው ጤናውን አይቼ እስቲ ከፍ ያለውን ነገር ከፍ ያለ ትመስላለች እንጃ። እናቴ ማርያም የታብዬ ነገር ትዝ ብሎኝ ነው የሳኩት እንደኮረኮሩት ማለት ነው። እሱ እንኳ ደግሞ የመዳም ቅመሞች አለና አለች። አሁንም እኔ የመዳም ቅመሞች ብዬ ቁጭ ችላ አድርጋት መሰላ። ፍሬዋም ደህና ናት ለጥብስ በጋዝ ተጠብሶ ግን ጣፍጣል። ማርያም ሲያምር እናቴ ነው ብርቅ መስሎቹ ጠዋት ቀጭ ለሚያሉ ልጆቹ ታይቻል። ለጥበስና እና የኔ ውዶች ላይክ ሸር እያደረጋችሁ አበረታቱኝ እህቶቼ። የኔ ውዶች ትለያላችሁ እኮ እናንተ ማርያምን። ይሄኛው ዩቲዩብ ማለት ነው ጤና ድርጅት የሚለው ሰዓት 880 ነበረው ማለት ነው። አሁን በሰሙን መግባቱን ብቶ ትናንትና እንደውም ገብቼብን ነበር። እግዚአብሔር ዛሬ 6 ሰዓት አንስቶብኛል። 6 እኔ ለምን እንደሆነ እንጃለት እና እስቲ ሸር እያደረጋችሁ አበረታቱኝ። ይሄኛው እንግዲህ አንዱን ባይሆን ባገኘው ብዬ ተስፋ አለኝ እና አበረታቱኝ። እኔ ውድ እህቶች ሰላም እደሩልኝ። መልካም አዳር። ወዳቸዋለሁ፣ አከብራቸዋለሁ። ሀገራችን ኢትዮጵያን ፈጣሪ ይጠብቅልን። እኛንም በስደት ደግሞ ፈጣሪ ጠብቆን በሰላም ሀገራችን እንድንገባ ያድርገን ማለት ነው። ስደት በቃችሁ ይበቃችኋል ብሎ ልቤን እየደከመኝ ነው ማርያም። እና ይህን ይመስላል የኔ ውዶች። ቻው፣ ደህና አደሩልኝ። መልካም አዳር ይሁንላችሁ።